ሰላም ጤና ይስጥልኝ ውድ የፕሮግራሜ ተከታታዮች እንደምን አላችሁልኝ? በባለፈው አዲሱ አባ ወልደ ትንሳኤ የሚለው ፕሮግራሜን ሳስተዋውቃችሁ የአቡነ ዮሴፍና የላስ ቬጋስ ሁኔታን በሚመለከት የተወሰነ ነገር እንደምል ገልጬላችሁ ነበር። እነሆ እንደሚከተለው አሰናድቼዋለሁ። የፕሮግራሙ አዘጋጅና አቅራቢ ዳንኤል ሚካኤል ነኝ። ትውልዱ ተመታ በታላቅ በሽታ ትውልዱ ተመታ በታላቅ በሽታ ኧረ በልኬውን ጭፈራ ደስታ ኧረ በልኬውን ጭፈራና ደስታ። ለጽሁፎቼ መነሻ የሆነኝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ላስ ቬጋስ ደብረ ምሕረት ቅዱስ ሚካኤል ደብር ውስጥ በአገልጋይ ካህናት በሰበካ ጉባኤ አባላትና እንዲሁም በምዕመናን መካከል ተቀስቅሶ የነበረው አለመግባባት እንደነበር እናስታውሳለን። የችግሩ መሪ ተዋናይ የነበሩት ደግሞ አቡነ ዮሴፍ በአሁኑ ሰዓት የራሳቸውን የግል ቤተ ክርስቲያን በመክፈት የስኬት የቴሌቪዥን ፕሮግራም ላይ ቀርባለሁ ብለው በቅዠት ማዕበል ሲንሳፈፉ የከረሙ ቢሆንም ከስኬት ፕሮግራም ወደ አይናችን ፕሮግራም መሸጋገራቸው ታዲያ ሁሉ ነገራቸውን ያዛባው ይመስለኛል። እንቅልፋቸውን ወደ ሽልብታ፣ ሽልብታቸውን ወደ ሰመመን፣ ህልማቸውን ወደ ቅዠት፣ መኖራቸውን ወደ አለመኖር፣ ነዋየ ተስፋቸውን ወደ ባዶነት፣ መታመናቸውን ወደ አለመታመን፣ ተሰሚነታቸውን ወደ አድማጭ አልባነት፣ መንፈሳዊነታቸውን ደግሞ ወደ ዓለማዊነት፣ ብቻ ምን አለፋችሁ ሁሉ ነገራቸው የተዘበራረቀ ይመስለኛል። በቅርብ ወራት ብቻ ያላጡት ነገር የለም። የስኬት ፕሮግራምን ማዶ ማዶ እያዩ አንድ የቀረቻቸውን ነገር እንዳያጡ በስጋት ማዕበል ሰጥመው በልበ ድፍንነትና ባልሸነፍ ባይነት ግትር አምላቸው በእውነት ጅራፍ እየተለበለቡ አለችኝ የሚሏት የስም ጵጵስና ብቻ ቀረቻቸው። ነገሩ ታዲያ ጉዱ የሚፈላው እሱንም ያጡለት ነው ይላችኋል እንግዲህ። ያለ ጊዜ የመጣ ጸጋን ያለ ጊዜው ለማባረር የሚደረግ የርኩሰ መናፍስት አባዜ። ምን ነው በእንቁላሉ ጊዜ በቀጣሽኝ አሉ አያቴ። አሁንም ለነገሩ ጊዜው እየረፈደ አይመስለኝም። ካሸለቡበት ከነቁ ወደ ቀድሞ ማንነታቸው መመለስ የሚችሉ ይመስለኛል። በአቡነ ዮሴፍና ተከታዮቻቸው አጠራር ደብረ ብስራት ቅዱስ ገብርኤል ተብሎ የተከፈተው ቤተ ክርስቲያን አካባቢ ያለው ድባብ እጅግ ያስገርማል። ገንዘብ ማሰባሰቡም ተጧጡፏል። የሬዲዮ ፕሮግራምም ተከፍቷል። የሚገርመው ግን ለረጅም ዓመት በደብረ ምሕረት ቅዱስ ሚካኤል ሲያገለግሉ የነበሩት አባ ወልደ ኢየሱስና አቡነ ዮሴፍ እንኳንስ የሬዲዮ ፕሮግራም ለመክፈት ማሰብ ይቅርና በቅጡ እንኳን ጥሩ የወንጌል ሰባኪ አስመጥተው እንደማያውቁም ይነገራል። አሁን ግን የግል ድርጅት ስለሆነ መሰለኝ ነገሩ። ሰሞኑን ደግሞ ምዕመኑን አሰባስበውም ካሊፎርኒያ ወዳለው ሙሴ ጸሊም ወደ ተባለው የግብጾች ገዳምም አምርተዋል። በእርግጥ ወደ ገዳም ማምራት የቅድስና ሥራ እንደሆነ አውቃለሁ። ነገር ወዲህ ነው። በደብረ ምሕረት ቅዱስ ሚካኤል ደብር ውስጥ በነበሩበት ወቅት እንኳንስ ወደ ገዳም መሄድ ይቅርና ለጥምቀት በዓል አከባበር እንኳን ወደ ሎስ አንጀለስ ለመሄድ አንድም ካህን ለመባረክ እንኳን አብሮን ወደ ተጓዝንበት ቦታ ለመሄድ በተሳፈርንበት አውቶቡስ ውስጥ እንዳልነበር በቦታው ስለነበርኩ እኔም ራሴው ምስክር መሆን እችላለሁ። አሁን ያለው ሩጫና መረባረብ ግን ያስገርማል። የተከታዮቻቸውን ቁጥር መጨመር ስራ ላይ ብቻ ነው የተጠመዱት። ጉዳዩ ግን የቁጥር መጨመር ጉዳይም አይደለም፣ የሥርዓት ጥሰት እንጂ።
ሌላው ደግሞ አባ ወልደ ትንሣኤንም በድብቅ ሰሞኑን ወደ ከፈቱት ቤተ ክርስቲያን ጋብዘዋቸው እንዲያስተምሩም አድርገዋል። እሳቸውም ሲያስተባብሉ የእህቴን ክርስትና ልታደም ነው እንጂ ለሌላ አይደለም የመጣሁት ቢሉንም አባ ወልደ ትንሣኤ በማታለል ባህሪያቸው የሚያውቅ ያውቃቸዋል። እስኪ ንገሩኝ፣ ለውጡ የቱ ጋ ነው? ምእመኑ ለደብረ ምሕረት ቅዱስ ሚካኤል ቤተ ክርስቲያን ሕንፃ ሰርቶ ሞርጌጅ በመክፈል ላይ ነበር። ገና ግማሽ እንኳን ከፍሎ ሳይጨርስ ያው የነበረው ሕዝብ በሚያስገርም ሁኔታ የለፋበትን ቤተ ክርስቲያን ጥሎም ሄደ። አሁንም ለግለሰቦች ጥቅም ሲል በየደቂቃው ገንዘብ አውጣ ይባላል። በሚያስገርም ሁኔታ አንዳንድ ጊዜ ግርም ይለኛል። ዝም ብዬ ነገሮቹን ሳስባቸው ልቤን ሐዘን ይሞላዋል። እኛ በሰው አጀብ በተሰበሰበው ሕዝብ ቁጥር አቡነ ዮሴፍ ፍጹም ደስተኛ የሆኑ ይመስለናል። እንደኔ እንዲያውም አንዳንዴ ሳስበው ሐዘን ውስጥ ያሉም ይመስለኛል። ባደረጉት ነገር በመጸጸት ማለቴ ነው። ነገሩ ግን ሰውኛ ባህሪያቸው ከማንም በላይ ራሳቸውን ከፍ አድርገው እንዲያዩ ሳያደርጋቸውም አይቀርም። እስኪ ራስን ከፍ ስለማድረግ ካነሳን ዘንዳ ደግሞ ከመጽሐፍ ቅዱስ አንጻር እንመልከተው። ምናልባትም እሳቸውንም አብዛኛውን ጊዜያቸውን ሶሲዮሎጂ ወስዶባቸው እንደሆነ መለስ ብለው እንዲያዩት ይረዳቸውም ይሆናል። ስለ ፈሪሳውያን፣ ሰዱቃውያንና ጻፎች በመጽሐፍ ቅዱስ የተጻፈውን እንመልከት። በመጀመሪያም ስለ ፈሪሳውያን። እነዚህ የተመረጡ ሰዎች ወግ አጥባቂ ሆነው የሙሴን ሕግና ባህላችንን እንጠብቃለን የሚሉ ነበሩ። ፈሪሳውያን በትንሣኤ ሙታን ያምናሉ። ጻድቃን እንደሆኑ በራሳቸው ለሚታመኑና ሌሎችን ሁሉ በጣም ለሚንቁ ይህንን ምሳሌም ጌታችን መድኃኒታችን ኢየሱስ ክርስቶስ ነገራቸው። ሁለት ሰዎች ሊጸልዩ ወደ መቅደስም ወጡ። አንዱ ፈሪሳዊ፣ ሌላኛው ደግሞ ቀራጭ ነበር። ፈሪሳዊውም ቆሞ በልቡ ይህን ጸለየ። እግዚአብሔር ሆይ እንደ ሌላ ሰው ሁሉ ቀማኞችንና አመፀኞች አመንዝሮችም ወይም ደግሞ እንደዚህ ቀራጭ ስላልሆንኩ አመሰግንሃለሁም አለ። በየሳምንቱም 2 ጊዜም እጾማለሁ፣ ከማገኘው ሁሉ አስራትም አወጣለሁ አለ። ቀራጩ ግን በሩቁ ቆሞ ዓይኖቹን ወደ ሰማይ ሊያነሳ እንኳን አልወደደም። ነገር ግን አምላክ ሆይ እኔን ኃጢአተኛውን ማረኝ እያለ ደረቱን ይደቃ ነበር። እላችኋለሁ ከዚያ ይልቅ ይህ ጻድቅ ሆኖ ወደ ቤቱ ተመለሰ። ራሱን ከፍ የሚያደርግ ሁሉ ይዋረዳልና ራሱን የሚያዋርድ ግን ከፍ ይላል። የሉቃስ ወንጌል ምዕራፍ 18 ከቁጥር 9 እስከ 14። ታዲያ ነገሩ እንዴት ነው? ግራ ያጋባል እኮ። ይህ ምዕራፍ አንዳንድ ካህናት ጋር አይሰራ ይሆን እንዴ? የሚያስገርም እኮ ነው። እስኪ ቀጥልን ደግሞ ሰዱቃውያንን እንመልከት። ስለ ሰዱቃውያን የተጻፈውን በመጽሐፍ ቅዱስ ላይ በመሰዊያው ከሁሉ በላይ ስልጣን የነበራቸውና ከመሰዊያው ከሚገኘው ስጦታ ይካፈሉ የነበሩ ቡድኖች ናቸው ሰዱቃውያን። በጣም ሀብታሞች፣ በገንዘብና ቁሳዊ ነገር ብቻ ላይ አትኩሮት የነበራቸው የፈሪሳውያን ጠላቶች ነበሩ። ሰዱቃውያን በትንሣኤ ሙታን አያምኑም። ሰዱቃውያን በመላእክት ወይም በመንፈስ መኖርም አያምኑም። ጳውሎስ ግን እኩሌቶቹ ሰዱቃውያን እኩሌቶቹም ፈሪሳውያን መሆናቸውን አይቶ ወንድሞች ሆይ እኔ ፈሪሳዊ የፈሪሳዊም ልጅ ነኝ፣ ስለ ተስፋና ስለ ሙታን መነሳት ይፈርዱብኛል ብሎ በሸንጎም ጮኸ። ይህንም ባለ ጊዜ በፈሪሳውያንና በሰዱቃውያን መካከል ጥልም ሆነ፣ ሸንጎም ተለያየ። ሰዱቃውያን ትንሣኤም መልአክም መንፈስም የለም የሚሉ ናቸውና፣ ፈሪሳውያን ግን ሁለቱንም ያምናሉ። ታላቅ ጩኸትም ሆነ። ከፈሪሳውያን ወገንም የሆኑት ጻፎች ተነስተው በዚህ ሰው ላይ ምንም ክፉ ነገር አላገኘንበትም፣ መንፈስ ወይስ መልአክ ተናግሮት ይሆን ብለውም ተከራከሩ። የዮሐንስ ሥራ ምዕራፍ 23 ከቁጥር 1 እስከ 9። ጌታችን ኢየሱስም ከፈሪሳውያንና ከሰዱቃውያን እርሾ ተጠንቀቁ ተጠበቁም አላቸው። ከፈሪሳውያንና ከሰዱቃውያን እርሾ እንድትጠበቁ ብዬ ስለ እንጀራ እንዳልተናገርኳችሁ እንዴት አታስታውሱምን?
እነርሱም ከፈሪሳውያንና ከሰዱቃውያን ትምህርት እንጂ ከእንጀራ እርሾ እንዲጠበቁ እንዳላላቸው ያን ጊዜ አስተዋሉ። የማቴዎስ ወንጌል ምዕራፍ 16 ከቁጥር 6። በመቀጠል ደግሞ ስለ ጻፎች እንመለከታለን። እነዚህም ከፈሪሳውያን ጋር ተጠቅሰዋል። በዚያን ጊዜ ኢየሱስ ለሕዝቡና ለደቀ መዛሙርቱ እንዲህ ብሎ ነገራቸው። ጻፎችና ፈሪሳውያን በሙሴ ወንበር ተቀምጠዋል። ማቴዎስ ምዕራፍ 23 ከቁጥር 2። እናንተ ግብዞች ጻፎችና ፈሪሳውያን፣ ሰዎች ሳያውቁ በላዩ የሚሄዱበት የተሰወረ መቃብር ስለምትመስሉ ወዮላችሁ። የሉቃስ ወንጌል ምዕራፍ 11 ከቁጥር 44 እንደተጻፈው ጻፎች ከፈሪሳውያን ጋር ሆነው መጽሐፍትን የሚጽፉና የሚያስተምሩ ፈሪሳውያን እንጂ የተለዩ የሃይማኖት ቡድኖችም አልነበሩም። ጻፎች በዚህ መልክ የታወቁት ከዕዝራ ዘመን አንስቶ ነው። በኢያቤጽም የተቀመጡ የጸሐፊዎቹ ወገኖች ቴራውያን፣ ሾማታውያን፣ ሱካታውያን ነበሩ። እነዚህ ከሬካብ ቤት አባት ከሐማት የወጡ ቄናውያን ናቸው። ቀዳማዊ ዜና ምዕራፍ 2 ቁጥር 55። ጻፎች በሕዝቡ ዘንድ ክብር ይሰጣቸው ነበር። ጌታችን ስለ ጻፎችና ፈሪሳውያን ከተናገራቸው የሚከተሉትም ይገኙበታል። ጽድቃችሁ ከጻፎችና ከፈሪሳውያን ጽድቅ ካልበለጠ ወደ መንግሥተ ሰማያት ከቶ አትገቡም። የማቴዎስ ወንጌል ምዕራፍ 5 ቁጥር 20 ላይ እንደተጻፈው እናንተ ግብዞች ጻፎችና ፈሪሳውያን መንግሥተ ሰማያትን በሰው ፊት ስለምትዘጉ ወዮላችሁ። እናንተ አትገቡም፣ የሚገቡትንም እንዳይገቡ ትከለክላላችሁ። ማቴዎስ ወንጌል ምዕራፍ 23 ቁጥር 13 ላይ እንደተጻፈው። እንግዲህ ግብዝነት፣ አልሸነፍ ባይነት፣ አለመታመን፣ ገንዘብ ወዳድነትና ቅናት፣ እልህ በመጽሐፍ ቅዱስ እንዲህ ተገልጿል። ጌታችን መድኃኒታችን ኢየሱስ ክርስቶስም አስተምሮናል። የጌታችን ትምህርት ምሳሌ የሆኑት የዘመኑ ካህናት ታዲያ ምን ነካቸው? ምእመኑን ወደማያውቀው ጨለማ እኮ ነው የሚነዱት። እስኪ ልብ በሉ። አቡነ ዮሴፍ፣ አባ ወልደ ኢየሱስና ሌሎችንስ ምን ነካቸው? በእርግጥ ያለ ዕድሜ ጵጵስና ማግኘት በራሱ ከባድ ሸክም እንደሆነ ይሰማኛል። ያለ ዕድሜ ሲባል ታዲያ በእኔ አተረጓጎም ሁለት አይነት ነው። በቁጥርና በአስተሳሰብ ብስለት ማለቴ ነው። እንደዛ ነው እንግዲህ እኔ ዕድሜን የማሰላው። በእርግጠኝነት ከሄዱበት የጥፋት መንገድ ይመለሳሉ ብዬም እገምታለሁ። ካልሆነ ግን ጨው ለራስ ስትል ጣፍጥ ነውና ነገሩ። ቸር ያገናኘን። አዘጋጅቼ ያቀረብኩላችሁ ዳንኤል ሚካኤል ነበርኩኝ። በሚቀጥለው ፕሮግራሜ እስከምንገናኝ ድረስ በማዕበል በጎርፍ እያየ ሲቀጣ በማዕበል በጎርፍ እያየ ሲቀጣ አሁንም ተመለስ የከፋ ሳይመጣ አሁንም ተመለስ የባሰ ሳይመጣ